ሰላም ጤና ይስጥልን። ዛሬ ደግሞ በአንድ መረጃ መጥቻለሁ። ላይክ ፎር ሼር ሰብስክራይብ አድርጉ። መንገድ ላይ በምናሽከረክርበት ጊዜ ለትራፊክ ቅጣት የሚዳርገን ከዛ በተጨማሪ ደግሞ ለአደጋ የሚያጋልጠን አንድ ወሳኝ ነገር አለ። ይሄ ምንድነው? ዓለም አቀፍ የትራፊክ ማስተላለፊያ መብራቶች ናቸው። ዓለም አቀፍ የትራፊክ ማስተላለፊያ መብራቶች በሁለት ይከፈላሉ። አንደኛው የእግረኛ ማስተላለፊያ ነው፣ ሁለተኛው ደግሞ የተሽከርካሪ ማስተላለፊያ ነው ማለት ነው። እንግዲህ አብዛኞቻችን አሽከርካሪውን በምንንቀሳቀስበት ጊዜ እንግዲህ የምንስተው ወይ ደግሞ ለአደጋ የሚያጋልጠን አንድ ስህተት አለ። ይሄ ምንድነው? አሁን በምስሉ ላይ እንደምትመለከቱት መብራቶች ይበራሉ። ለምሳሌ 3 መብራቶች ሊበሩ ይችላሉ። ሶስቱም እንግዲህ የተለያዩ ከለሮች ሊያበሩ ይችላሉ። ለምሳሌ አንዱ ቀይ፣ አንዱ አረንጓዴ፣ አንዱ ደግሞ ቢጫ ፍላሽ ሊያደርግ ይችላል። አሁን በምስሉ ላይ እንደምትመለከቱት ሁለት መብራት ነው የበራው። አንደኛው ቀይ በርቷል፣ ሁለተኛው ደግሞ ቀስት አድርጎ ቀይ በርቷል ማለት ነው። ስለዚህ በመንጃ ፍቃድ ትምህርት ላይም እንዲሁም አብዛኛው ጊዜ የተለመደው ምንድነው የቀኝ ታጣፊ ዝም ብሎ ማለፍ ይችላል ነው፣ ወይ ደግሞ ለተላላፊ ቅድሚያ ሰጥተ እለፍ የሚባል ነገር ይኖራል። ነገር ግን ወደ ቀኝ በምንታጠፍበት ሰዓት ቀስቷ ቀይ ከበራች መቆም ነው ያለብን ማለት ነው። ያንን ማድረግ የምንችለው ወይ ደግሞ ለተላላፊ ቅድሚያ ሰጥተ እለፍ የሚለውን ፕሪንሲፕል መከተል የምንችለው መቼ ነው? ቢጫው መብራት ፍላሽ በሚያደርግበት ጊዜ ነው ማለት ነው። አሁን በምስሉ ላይ እንደምትመለከቱት እንግዲህ ወደ ቀኝ ለሚሄዱት ቀይ መብራት በርቷል፣ ወደፊትም ለሚሄዱት ቀይ በርቷል ማለት። ስለዚህ ወደ ቀኝ የሚታጠፉት ወደፊትም የሚሄዱት መቆም ይኖርባቸዋል ማለት ነው። ይሄ እንግዲህ በከተማችን ያለው ካርል አደባባይ ጋር የነበረ ነው። አሁን በማሽከረክርበት ጊዜ ነው የቀረጽኩት ማለት ነው። ስለዚህ ወደፊት በምንሄድበትም ጊዜ ወደ ቀኝ መታጠፍን በምንፈልግበት ጊዜ መብራቱ ቀይ ከሆነ እንቆማለን ማለት ነው። ወደፊት የሚሄደው አረንጓዴ በርቶ ወደ ቀኝ የሚታጠፈውም ቀይ ከበራ እኛ ወደ ቀኝ ስለምንታጠፍ መቆም ነው የሚኖርብን ማለት ነው። ነገር ግን ወደፊት የምንሄደው ለምሳሌ ቀይ በርቶ ወደ ቀኝ ለሚታጠፉት ደግሞ ቢጫዋ ፍላሽ የምታደርግበት ጊዜ ማለፍ እንችላለን ማለት ወይ ደግሞ ለተላላፊ ቅድሚያ ሰጥተ እለፍ የሚለውን ፕሪንሲፕል መከተል እንችላለን ማለት። ስለዚህ አሁን በምስሉ ላይ እንደምትመለከቱት ቀይ እየበራ ያለ ወደ ቀኝ የሚታጠፉት ቆመው ነበረ። ምክንያቱም ዝም ብለው ቢያልፉ በደንብ መተላለፍ በትራፊክ ፖሊስ እንቀጣለን። ሁለተኛ ነገር ደግሞ ለአደጋም ልንጋለጥ እንችላለን ማለት ነው። ከቀዩ በኋላ ደግሞ ቢጫዋ ፍላሽ አደረገች። ቢጫዋ ፍላሽ የምታደርግበት ጊዜ ለተላላፊ ቅድሚያ ሰጥተን ማለፍ እንችላለን ማለት ነው። ተላላፊ ማለት ከሌሎች መስመር በአረንጓዴ መብራት የተለቀቁ አሽከርካሪዎች ካሉ ማለት ነው። ለነሱ ቅድሚያ ሰጥና እነሱ ባለመብት ስለሆኑ ማለት ነው የነሱ ነፃ ሲሆን እኛ ተከትለን ማለፍ እንችላለን ማለት ነው። ስለዚህ መብራቶች ላይ እነዚህን ጥንቃቄዎች ማድረግ ይኖርብናል። ለምሳሌ ከኮካ ወደ ጦር ኃይሎች መታጠፊያ ጋር እንደዚህ አይነት መብራቶች አሉ። ወደ ቄራ ከአልማዝዬ ሜዳ ወደ ቄራ ወደ ዳውንታውን የምንሄድበት ቦታ ላይ ቀይ መብራት ሊበራ ይችላል። ስለዚህ ቀይ መብራት በራ ማለት ምን ጊዜም ወደ ቀኝ ታጣፊዎች መቆም ነው ያለብን። ልክ ቢጫዋ ፍላሽ ስታደርግ ብቻ ማለፍ እንችላለን ማለት ነው። ይሄንን ለማለት ነው። አዲስ ከሆናችሁ ፎሎ አድርጉ፣ ሰብስክራይብ አድርጉ። ሀሳብ ጥያቄ ስለ ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ደርስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ጤና ይስጥልን።